ኤሊ ነበረን ጳውሎስ ውስጥ ለማመን ሚከብድ ግዝፈት የነበረው ድንጋይ ለብሶ ቅጠል ሊቆነጥስ አንገቱን ከቅርፊቱ ሲመዝዝ ሳይ እሰቀቅ ነበር። አልለመድኩትም። መውጣት የሌለበት አንገት አለ። ቢደበቅ የሚሻል ራስ አይጠፋም። የተከፈተለት ከውስጡ ክፉ መናፍስት የሚለቅቅ ጭንቅላት ትንሽ ቢከድን ከክፋት አይቆጠርም። ትንሽ እስኪበስል ክፉ ደጉን ለይቶ እስኪፈርድ ሽጉጥ ቢል ማይንቁት አንገት ያስፈልጋል። አለዚያማ በጥሬ አንገት በስሜት ባልበሰለ አንገት እንዴት ቤተሰብ ይደገፋል? አባወራ ባልተገራ አንገት ስር ባልያዘ እርማት ለቤት ራስ ልሁን ካለ ነገን በጭፍን የሚድሁ አሻግረው ማያዩ ልጆችን የሚፈጥር ማጅራት ገትር እንጂ የተስፋ ምንጭ ሊሆን አይችልም። አባት ሆኖ ተስፋ ካለ መሆን የሚበልጥ ምን አይነት ውድቀት አለ? ወንድ ተደብቆ መቆየት አለበት። ጠንካራ አንገት እንደሆነ እስኪያቅ ነገን ለመሸከም የሚበቃ ተዟዙሮ ሩቅ የሚመለከት አንገት እስኪያዳብር የብህትውና ኮሌታውን ወደ ላይ ቀርንፎ ራሱን መደበቅ አለበት። ኤሊው ጠፋ መሃል ላይ ላየው ሰቀቀው የነበረ ፍጥረት ድንገት እልም ሲል ደበረኝ። በቀፋፋ ጉዞ ውስጥ የደበቀው ማጽናኛ ነበረው። ሕይወት በቀስታ እንደምትፈስ መቸኮል ለምን የሚል ንግርት ላይ ይንሸራሸር ነበር። መሮጥ ያለ ያክል መርጋትም በዚያው ልክ የሚያምርበት ሰዓት አለው። እንደ ቆሙ እንጀራ መብላት በባህላችን ነውር ነው። እየተጣደፉ ማውራት ተው ያስብላል። ይህ ዘመን ያጣውን ውስጣዊ ሰላም የኤሊው የዕለት ተዕለት ኑሮው ነበር። የኬሚስትሪና የሆርሞን ወርካፕ ከጳውሎስ ወደ ፓስተር መላክ ሲቀር እንኳን በሁለቱ ጎረቤታሞች መሃል የነበረውን ዲፕሎማሲ ብቻውን አጥር እያለፈ ያስቀጥል አምባሳደራችን ነበር። ኤሊው ጠፋ። እሱ ሲጠፋ መብራት በተደጋጋሚ ጠፋ። ከተማሪ ዶርሚቶሪዎች ፒሲ ጠፋ። በፒሲ የታማው ልጅ ከግቢው ጠፋ። በዚህ ጉዳይ ላይ የፕሮክተር ኦፊስ ድምፁን አጠፋ። ከአራተኛው ፎቅ ቁልቁል ምናየው የፓስተር ግቢ ሞገስ የነበረው ባለ 3 ራሱ ታላቁ ዛፍ ጠፋ። ከዛፉ ስር ላይ ሐሙስ 7 ሰዓት ላይ ፒክኒክ ዘርግተው ሚዝናኑ መቀመጫቸው እይታም ያስተው ሴቶች ሳቅ ከነ መቀመጫቸው ጠፋ። ትኩሳታችን አብሮ ጠፋ። ኤሊው መረጋጋትን በመኖር ሳይሆን በመጥፋት ሰስቶን ጠፋ። መሲሐችን ኤሊ የመጥፋት ጽዋን ጠጥቶ የመገኘትን በረከት ሰጠን። ባለበት ደስታና ብልጽግና ይቅጠመው።